የ21 ዓመቷ ወጣት የመጀመሪያ ልጇን ለመቀበል በደስታ ተዘጋጅታ ነበር። ጄሚ አዲስ እናት ለመሆን የቀሯት 41 ቀናት ሲሆን የመጀመሪያ ልጇን ለመገናኘት በጣም እንደናፈቀችና ያላትን ደስታ ለሶሻል ሚዲያ ጓደኞቿ ስታካፍል ነበር ከኬቲ ጋር የተገናኙት። ኬቲ ቃል በገባችው መሰረት ለሕፃኑ የሚያስፈልጓትን አቅርቦቶች ልትሰጣት ተቀጣጥረው ኬንታኪ መንገድ አቅራቢያ ወደሚገኝ ሰው ወደማይኖርበት ጫካ ይዛት ገባች። የጄሚ የመጨረሻ ጊዜዎቿ ሊታሰብ በማይችል ሕመም ተሞልተው ደሟ ከውስጧ ፈሶ አልቆ ሕይወቷ አለፈ። ፖሊስ ጠሩ። አንዳንድ ጊዜ በጣም ስንቸገርና እርዳታን ስንፈልግ ለመረዳት በጣም ከመጓጓታችን የተነሳ ማን እንደሚረዳንና ከእርዳታው ጀርባ ምን እንዳለ ማየት ሊያቅተን ይችላል።